ሕይወታችሁን መቀየር የምትፈልጉ ከሆነ ኃላፊነትን መውሰድና አትፍሩት ትለናለች ጆይስ ማየር። ኃላፊነት ማለት የሚደረገውን ሁሉ በተመጣጣኝ ሁኔታ ማከናወን፣ ማስተካከል፣ በሌላ ላይ አለመጣል ማለት ነው። ኃላፊነት የማይሰማው ሰው ምክንያት ያበዛል። በሚሰራቸው የሥራ መሳሪያዎች ሳይቀር ሰበቡን ይደረድራል። ኃላፊነት የሚሰማው ሰው የራሱን ባህሪ የመቆጣጠር ተግባሩን የራሱ አድርጎ የሚወስድ፣ በሚሰራው ሥራ ችግር ቢፈጠር ኃላፊነት የሚወስድ ነው። በዚህ ዘመን ሰበብ ከኃላፊነት መሸሻ፣ ከውሸት ጀርባ መደበቅ የተለመደ ነው። ሕይወትን ለመለወጥ ከሁሉም ነገር አስቀድሞ ለአሁኑም ለወደፊቱም ቢሆን ኃላፊነትን ለመውሰድ ወደ ኋላ አለማለት ተገቢ ነው። ማንኛውም ለውጥ ኃላፊነት ከመውሰድ ይጀምራል። ከሁሉም ነገር አስቀድሞ አሁን ለምንኖር ደረጃ መንስኤ የራሳችን ምርጫ ነው። ውሳኔ ድርጊት መሆኑን መቀበል ግድ ነው። ማንኛውም ነገር መለወጥ የሚቻለው መጀመሪያ ሁኔታዎችን ምንፈጥራቸው ራሳችን መሆኑን ስንረዳ ነው። በማወቅ ይሁን ባለማወቅ፣ በውድም ይሁን በግድ ለሕይወታችን ለማንነታችን መንስኤው ራሳችን እንደሆን መገንዘቡ መልካም ነገር ነው። በለውጥ ጊዜ የመጀመሪያ እርምጃ መሆን ያለበት ኃላፊነት መቀበል ስንችል ነው። ውጤታማ በሆነ ሰውና ባልሆነ ሰው መካከል ያለው ልዩነት ይሄው ነው። ነገሮችን መለወጥ የምንችለው በመጀመሪያ ደረጃ ነገሮችን የፈጠርናቸው እኛው ራሳችን እንደሆን ስንረዳ ነው። ኃላፊነት ስንል ከስራችን ያሉ ሰዎች በእኛ አስተሳሰብ ሳይሆን በእውነተኛው መንገድ መቀረጽ አለብን። በየትኛውም ፈተና ብንሆን የተሰጠንን ኃላፊነት ወይም አደራ ቅሎ መመልከት ዋጋ ያስከፍላል። በመጥፎ አስተሳሰብ የሰዎችን አስተሳሰብ መመረዝ ተገቢ አይደለም። ከክብር ይልቅ ለኃላፊነት ማስቀደም ወሳኝ ነገር ነው። ያኔ ክብሩም፣ ስልጣኑም፣ ማዕረጉም፣ ገንዘቡም ሰብአዊ ሽልማት ይሆናል። እንዲህ ሊሆን የሚችለው ደግሞ ይሉምታን ስናስወግድ ነው። በይሉምታ ስትሰራ ማድረግ የነበረብን ስራ ሳትሰራ ትቀራለህ። ለዚህውም ተጠያቂው ራስህ ነህ። ብዙ ጊዜ ይሉምታ ሰዎችን ያሸንፋል። ይሉምታን ለማሸነፍ ብዙ አማራጮች አሉ። ከማንም ጥገኛ አለመሆን፣ ችሎታን፣ እውቀትን፣ ሚስጥርን ለሰዎች ለማሳየት አለመቸኮል፣ ከፈጣሪ በታች በራስ የመተማመንና ቀና ብሎ መሄድ፣ ስለ ሰዎች ክፉ አለማውራት፣ እምነትን መራቅ፣ ጉንጭ አልፋ ክርክርን ከሚወዱ የሰጧቸውን ይዘው ግራ ቀኝ ሳያመዛዝኑ ከሚፈርዱ ሰዎች መራቅ። በይሉምታ እንደዚህ አይነት ሰዎች ጋር አብረህ ከሆንክ ጉዳቱ የከፋ ነው የሚሆነው። አእምሮ ሰላም እንዲሆን ምንም እንዳልገባው ዝም ማለት ወይም ምንም እንዳልገባ ዝም ማለት ይመረጣል። ይቺ ዓለም እንደ ውሻ ለጮሁ ሳይሆን ዝም ብለው በኃላፊነት ለሰሩ ጀግኖች ናት። ዝም ስትል መከበር አለ። ብዙ ላወሩ ግን ንቀት ነው የሚጠብቃቸው። ያለህን ሁሉ አለኝ ስትል መገመት አለ። ስኬትን እውን የሚያደርጉ የስኬት ሰዎች በጸጥታ ይሰራሉ። በራስ የመተማመን ሁኔታን የሚወስኑት ራሳቸው ናቸው። እርግጥ በራስ የመተማመንን መንፈስ ዝቅተኛ የሚሆንበት ልዩ ልዩ ምክንያቶች ይኖራሉ። ብዙዎቹም ስር የሰደዱ ናቸው። ወደ ኋላ እንድታፈገፍግ የሚያደርጉ፣ ብቁ እንዳልሆንክ የምታምንባቸውን ነገሮች እንድትሸሽ የሚያደርጉ ብዙ ስሜቶች በውስጥ ይኖሩ ይሆናል። አንዳንዴ በራስ አለመተማመንን በጸጋ ተቀብሎ ምቾት በሚሰጥ ቀጠና ውስጥ መቆየት በጣም ቀላል ይመስላል። እውነትም በሰበብ፣ በወቀሳ፣ በጸጸትና በፍርሃት ራሳችንን መክበብ ቀላል ነው። ዳሩ ግን ሕፃናት ባለመሆናችን በምንኖርበት የአዋቂዎች ዓለም ስኬታማ ለመሆን እንችል ዘንድ ከሰበብ፣ ወቀሳ፣ ጸጸትና ፍርሃት ኋላ ተደብቀን መቀጠል አንችልም። ለራሳችን ደስታ የግል ኃላፊነት መውሰድ አለብን። ይህም ማለት በራስ መተማመንን እንዳይሰማን ለሚያደርጉ ችግሮች መፍትሄ በመፈለግ በራስ የመተማመንን መንፈሳችንን ለመገንባት የሚያስችሉ ክህሎቶችን መለማመድ ግድ ይለናል። ጆይስ ማየር እንዲህ ብላለች። እስካሁን በተጻፈው ላይ የማክለው አንድ አብይ ነገር የግል ኃላፊነት ነው። ለዓመት ይህን የገባኝ ይመስለኝ ነበር። ቢሆንም በእውነቱ ከሆነ ግን አልገባኝም። ያን አምኜ ለመቀበል አልፈለኩም ነበር። ወቀሳ በዛ ነበር። የምሰራው ነገር ሁሉ የምፈልገውን ውጤት እያስገኘልኝ እንዳልሆነ በማስብበት ሁሉን ነገር ለመቆጣጠር የመፈለግ አባዜ የተጠናወተኝ ነበር። በሕይወቴ በጣም ተስፋ አስቆራጭ ምዕራፍ ላይ ስደርስ ተስፋ በመቁረጥ ሁሉን ነገር መተው አሰኘኝ። ወደ ኋላ ተመልሼ ሳስበው ግን ተስፋ እንዳልቆረጥኩ ተገልጦልኛል። ሁሉንም ነገርና ሁሉንም ሰው
ስሜቴን በግልጽ ማሳወቅና ቀጥሎ የሚመጣውን ነገር ሁሉ ለመቀበል ወሰንኩ። አሁን ለድርጊቶችና ለሁኔታዎች ሁሉ ሙሉ ኃላፊነት ወስዳለሁ። በአስቸጋሪ ነገሮች እንዴት እንደገባሁ አስተውልና ከዚያ ውስጥ እንዴት ለመውጣት እንደምችል፣ እንደምፈልጋቸው ሳይሆኑ ሲቀሩ እዚያ ሁኔታ ውስጥ እንዴት ለመውጣት እንደምችል ሁሌ ያስባለሁ። ከበፊቱ የበለጠ ይቅርታ ጠይቃለሁ። ይበልጡን ግልጽና ለሌሎች ሩህሩህ እንደሆኑ ይሰማኛል። ነገሮች ቀላል ሆነውልኛል። እኔም በጣም ደስተኛ ሆናለሁ። የዚች አንባቢ አስተያየት የሚያንጸባርቀው በስሜት የመብሰል ረገድ ታላቅ እርምታ ማግኘቷን ነው። በምንም ምክንያት ሰዎችን አትወቅስም፣ ስሜቷን በግልጽ ታሳውቃለች። እንዲሁም የሚያጋጥማትን ነገር ሁሉ በጸጋ ትቀበላለች። ራሷን ብቁ አድርጋለች፣ ኃይል አጎናጽፋለች። ራሷን የማብቃት ዋናው ፍሬ ነገር ደግሞ በግል ኃላፊነት መውሰድ ነው። ስለ ራስህ ሕይወትና ሁኔታዎች ሙሉ ኃላፊነት መውሰድ ይህ ነፃ የሚያወጣ እንዲሁም የሚያስፈራ ነው። ነፃ የሚያወጣ የሆነበት ምክንያት ስለ ሕይወትህ ሙሉ ኃላፊነት መውሰድ ማለት የራስህን ምርጫዎች መውሰድና ውሳኔዎችን ማሳለፍ፣ በራስህ ሥርዓትና እሴቶች መሠረት መኖር፣ ሌሎች ሰዎች ካንተ የሚጠብቁት ልክ አለመሆን ከሚፈጥረው ጭንቀት ነፃ መሆን፣ በእውነተኛ ማንነትህ መገለጥ፣ የሚሰጠውን ደስታ ማጣጣም ማለት ነው። የሚያስፈራው ደግሞ ለውድቀቶችና ለሐዘንህ ሌሎች ሰዎችንም መውቀስ ስለማትችል በሙሉ አቅምህ መስራት እንደሚኖርብህ ስለምታውቅ እንደ ሕፃን የሌሎች ጥገኛ ለመሆን ስለማትችል የድሮ ማንነትህን መተው እንዳለብህ ስለምታውቅ ነው። የግል ኃላፊነት መውሰድ ራስህን ብቁ ስታደርግ እነዚያ ፍርሃቶች ይከስማሉ። በራስ የመተማመን መንፈስ በከፍተኛ ደረጃ ይጨምራል። ነገሮች ቀላል ይሆኑልሃል። ለፍርሃቶችህ አሊያም ለውጫዊ ሁኔታዎችህ በአጸፋ መልስ ከመስጠት ይልቅ በራስ መንገድ ስለምትኖር ሕይወት ቀላል ይሆንልሃል። ስለ ራስህ ኃላፊነት ባለመውሰድህ ምክንያት በራስህ ሳትተማመን ስትቀር በፍርሃትና በወቀሳ አማካይነት ኃይልህን ይቀንሳል። በራስህ አለመተማመንህ በሙሉ አቅምህ እንዳትጠቀም ያደርግሃል። ራስህን ማክበር ከባድ ይሆንብሃል። ታዲያ የግል ኃላፊነትን በመወጣት በራስ የመተማመን መንፈስ ራስን ብቁ ለማድረግ የምትችለው እንዴት ነው የሚል ጥያቄ ሊያስነሳ ይችላል። በመጀመሪያ ደረጃ ራስህን በመገምገም ራስህን እያደከምክ ያለህበትን ነገር በሚገባ ማወቅ ማስተዋል ነው። ሰዎች አንተን እንዲገልጹ ወይም ባህሪህን እንዲቆጣጠሩ ትፈቅዳለህ የሚል ጥያቄ ያስነሳል። በራስ የመተማመንም በመሆን ማን ነው የምትወቅስ? ለራስህ ለሌሎች ምን አይነት ምክንያት ነው የምትሰጠው? ከዚያ ቀጥሎ ሰለባው በሐሳብህ ግደል። ብዙ ሰዎች ራሳቸውን ሰለባ አድርገው አይመለከቱም። በማንኛውም ሁኔታ ውስጥ ስኬታማ እንደሆኑ ነው የሚያስቡት። የተጎጂነት አስተሳሰብን መተው ጥሩ ነው። አንዳንዴ ተጎጂ መሆን ጥሩ ይመስላል፣ ምክንያቱም ሰዎች ርህራሄና ትኩረትን ያስገኛልና። ነገር ግን ያን ብቻ ነው የምታገኘው። ርህራሄና ትኩረት በራስህ ለመተማመን በደስታ የተሞላ ዘንድ ሕይወት ለመኖር በቂ አይደለም። ተጎጂ መሆን ለምን በራስ እንደማትተማመንና እንዲህ አይነቱን ለማስረዳት እንደምታንጸባርቅ ለምን ባህሪ የደካማነት ታሪክ ያካትታል። ሁላችንም እነዚህ ታሪኮች አሉን። በአንዳች እውነታ ላይ የተመሰረቱ ናቸው። መጥፎ የልጅነት ጊዜ ይታለፋል። ከሥራ መባረር፣ ትዳር መፍረስ፣ ንግድ መክሰር ይሆናል። ሁሉም ሰው ችግር ይደርስበታል። አንዳንድ ሰዎች ደግሞ በጣም የሚጎዳ ችግር በሕይወታቸው ያጋጥማቸዋል። ነገር ግን እነዚህን የሕይወት ቋሚ አውድ ካደረግ አሳዛኝ ድራማ መሪ ተዋናይ ከመሆን ፈጽሞ አታመልጥ። አሳዛኝ ታሪክህን በደጋገምክ ቁጥር እዚያ ውስጥ የባሰ ተቸክለ ትቀራለህ። ለሕይወትህ የግል ኃላፊነት መውሰድ በአንድ ጀንበር የሚሳካ አይደለም። መለማመድ አለብህ። ሐሳብህን ከተጎጂነት ቋንቋ በማራቅ የስኬት ቋንቋ የመናገር ልምድን በማዳበር መጀመር ጥሩ ነው። የወቀሳ፣ የፍርሃት፣ የጸጸት ወይም በራስ የማዘን ሐሳቦችን በውስጥ ሲፈጠሩ እነዚያን ሐሳቦች በራስ የመተማመንን፣ የምስጋናና የራስ የመውደድን ማንነት የመቀበል ቃላት መተካት
አልችልም፣ በጣም ደካማ ነኝ፣ በጣም እፈራለሁ ማለትህን አቁመህ እችላለሁ ወደ ማለት አቅጣጫ አንድ እርምጃ መራመድ እያንዳንዱ ትንሽ እርምጃ ውስጣዊ ኃይል ያጎናጽፋል፣ ብቁ ያደርጋል። በራስ የመተማመን መንፈስህን ለማጠንከር የግል ኃላፊነት በመውሰድ ማለት ብዙውን ጊዜ ከሌሎች ሰዎች የሚገኝ ድጋፍን መቀበል ነው። ድጋፍ ስለጠየቅ ደካማ ወይም የማትችል ነህ ማለት አይደለም። እውቀትህንና በራስ የመተማመን መንፈስህን ለማዳበር የሚያስችልህ ሌላ መንገድ በመፈለግ ስለ ራስህ እድገት ሙሉ ኃላፊነት ለመውሰድ ብቁ መሆንህን ብቻ ነው የሚያሳየው። ለዚህም ከመጽሐፍት፣ ከስልጠና፣ ከባለሙያ ምክር፣ ከወዳጅና ቤተሰብ ምክር እንዲህ አይነቱን ድጋፍ ማግኘት ይቻላል። እያንዳንዱ ሰው በጣም በራሳቸው የሚተማመኑት እንኳ ሳይቀሩ ከደግ አሳቢዎች ድጋፍ ምክር ሊጠቀሙ ይችላሉ። በራስህ የመተማመንን መንፈስን ለመገንባት አንተው ራስህ ኃላፊነት እንዳለብህ አስተውስ። የደስተኝነትህ ዋናው ወሳኝ አንተ ነህ። የመጠራጠር ስሜቶችን በማለፍ ለማሳካት የምትፈልጋቸውን ነገሮች እውን ለማድረግ የሚያስችሉህን እርምጃዎች እንድትወስድ ከራስህ በቀር ሌላ ሰው ሊገፋ አይችልም። በየቀኑ ለድርጊቶችህ ሙሉ ኃላፊነት በመውሰድ ራስህን ብቁ ማድረግ በራስህ በችሎታና በደስታ የተሞላ ስኬታማ ሕይወት ለመኖር እንደምትችል ሲሰማህ ጥረቶችህ ምን ያህል ከፍተኛ ውጤት እንዳስገኙልህ በጊዜ ሂደት ይገባሃል ማለት ነው። ቤተሰብ ስላዳመጣችሁ አመሰግናለሁ። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። መልካም ጊዜ